ጉባኤ ኒቅያ ለምን የተጠራ ይመስላችኋል? ምናልባት ሥላሴን የሚቃወመው አርዮስና ሥላሴን የሚደግፈው አትናቴዎስ በፈጠሩት ሰጣ ገባ የተጠራ ጉባኤ ሊመስላችሁ ይችላል። ግን ጉባኤው ሁለት በሥላሴ እናምናለን በሚሉ ቡድኖች መካከል የተፈጠረ ሰጣ ገባን ለመመርመር የተጠራ ቢሆንስ? እውነታው እንዲያ ይመስላል። ቤተክርስቲያን በሥላሴ ማመን የጀመረችው በአራተኛው ክፍለ ዘመን አይደለም። አዎ የኒቅያ ጉባኤ ጥሪም ቤተክርስቲያን በሥላሴ ትመን ወይንም አትመን ሳይሆን የትኛው የሥላሴ ትምህርት ኦርቶዶክሳዊ ነው ወይንም ትክክል ነው በሚል በሥላሴ እናምናለን በሚሉ ቡድኖች ክርክር የተነሳ የተጠራ ጉባኤ ነው። እስክንድሪያ በግብጽ ሰሜናዊ ክፍል የሜዲትራሊያንን ባህር ተንተርሳ የከተመች የሮምና የግሪክ ስልጣኔ በኪነ ሕንፃዎቿ ላይ ደምቆ የሚታይ የፍልስፍና ማዕከልና ትልቅ የንግድ ከተማም ነበረች። እስክንድሪያ ለክርስትና የሥነ መለኮት ትምህርት እንደዚሁም የልቀት እምብርት ነበረች። ካህናት መጻሕፍትን የሚያገላብጡባት፣ የሚራቀቁባት፣ ሐሳብ እንደ ጅረት የሚፈስባት የክርስቲያኖችም መዲና ነበረች። ቢሆንም አንዳች ለክርስትናን መሠረት የሚንድ አውሎ ንፋስ ከወደ እስክንድሪያ ቤተክርስቲያን መንፈስ ጀመረ። እንደ ብዙ አመፃዎች በጸጥታና በሽኩሽኩታ የተጀመረ ተቃውሞ ይመስላል። ጥያቄው ኢየሱስ የሥላሴ አካል ነው ወይስ አይደለም የሚል አልነበረ። ተቃውሞ በሥላሴ አካላት ውስጥ መበላለጥ አለ ወይም መቀዳደም አለ የሚል ነበር። ሲጀመር ኢየሱስ በባህሪ ከአብ ጋር አንድ ነው ወይስ የተለየ ነው የሚል ነበር። አዎ ብዙዎች የኢየሱስን አምላክ መሆን የሚቃወሙ እንደሚቃወሙት አይነት ተቃውሞ አልነበረም። አርዮስ እያለ ያለው ኢየሱስ ጊዜ ከመቆጠሩ በፊት ከአብ የተወለደ ነው፣ ነገር ግን በአብና በኢየሱስ መሃል የግድ መቀዳደም መኖር አለበት፣ ወላጅ ከልጅ ይቀድማልና የሚል ነው። ደግሞ መቀዳደሙ ራሱ የጊዜ ወይንም ደግሞ ቴምፖራል አይደለም። መቀዳደሙ የህልውናና የመገኘት ወይንም ኦንቶሎጂካል ነው ይል ነበር። ያው አርዮስ ኢየሱስ ከጊዜ ውጪ ከአብ ስለተወለደ መቀዳደም ቢኖርም የጊዜ ቅደም ተከተል ሳይሆን የህልውና ነው ብሎ ያምን ነበር። ይህም ብቻ ሳይሆን ወልድ ከአብ የተገኘ አምላክ በመሆኑ በባህሪው ከአብ የተለየ ነው የሚል ድምዳሜ ላይ ደርሷል። አርዮስ ተራ ሰው ከመሰላችሁ ተሳስታችኋል። አርዮስ መጻሕፍትን የመረመረ፣ ታሪክንና ፍልስፍናን ጠንቅቆ የሚያውቅ፣ ሲናገር አንደበተ ርቱዕ፣ በሕዝበ ክርስቲያኑ ዘንድ ተወዳጅ አገልጋይ የነበረ ሰው ነው። አርዮስ ከአሁኑ ጆዎች ጋር አንድ አይነት ሰውም አይደለም። አርዮስ ኢየሱስን የሚያመልክ የአምልኮ ስግደትን ወደ ኢየሱስ የሚያመጣ የቤተ ክርስቲያን ሊቅ ነው። የአርዮስ ኑፋቄና የጆዎች ኑፋቄ ተመሳሳይ እንጂ አንድ አይነት አይደለም። የአርዮስ ችግር በሥላሴ በማመኑ ላይ አልነበረም። በሥላሴ መሃል መበላለጥ፣ መቀዳደም አለ ማለቱ እንጂ። ጆዎች የሥላሴ ተቃዋሚ ሲሆኑ አርዮስ ደግሞ የተወዛገበ የሥላሴ አማኝ ነው። በሁለቱም መካከል ሰፊ ልዩነት አለ። ስለ አርዮስ ትምህርት ከአርዮስ ይልቅ አርዮስን የሚቃወሙ ጸሐፍት ዘገባ ላይ ነው የምናገኘው። በእርግጥ በእነርሱ ጽሑፎች ላይ ተመስርቶ የአርዮስ ትምህርት እንዲህ ነው ማለት ሚዛናዊነት ሊሆን አይችልም። አርዮስ ራሱ ስለ ትምህርቱ የጻፋቸው 4 ዋና ዋና ሰነዶች አሉ። ስለዚህ በዚህ ቪዲዮ እነሱ እናስሳለን። የእምነት መግለጫ ለእስክንድሪያው እስክንድር። ይሄኛው ለእስክንድሪያ ቤተክርስቲያን ሊቀ ጳጳስ የጻፈ የእምነት መግለጫ ሲሆን አርዮስ ሁሉ ጊዜ ይላተም የነበረው ከዚህ የግብጽ ቤተክርስቲያን ፓትርያርክ ጋር ነበር። ለኒቆሜዲያው ኢዩስቤት የተጻፈ ደብዳቤ። ይህ ደግሞ የአርዮስን ሐሳብ የሚደግፍ የሮም ንጉሠ ነገሥት ቆስጠንጢኖስን በሞት አልጋው ላይ ያጠመቀ በኒቆዲሚያ ሊቀ ጳጳስ የነበረ የአርዮስ ከፍተኛ ደጋፊና ባልንጀራ እንደዚሁም ኋላ ላይ የቆስጠንጢንያ ሊቀ ጳጳስ ለመሆን የበቃ ጉንቱ ፖለቲከኛና ፓትርያርክ ነው። የንጉሠ ነገሥት ቆስጠንጢኖስ የተላከ የእምነት መግለጫ። ንጉሥ ቆስጠንጢኖስ ክርስትናን ሕጋዊ ያደረገ፣ እርሱ ራሱ ክርስትናን የተቀበለ የመጀመሪያው ክርስቲያናዊ ንጉሥ ነው። አራተኛው ደግሞ ታሃሊያ የሚባል የራሱ የዶክትሪን ጽሑፍ ነው። አርዮስ ወደ ንጉሥ ቆስጠንጢኖስ በላከው ደብዳቤ በሥላሴ እንደሚያምን በግልጽ የሚመሰክር ጽሑፍ የጻፈ ሲሆን በዚህም ጽሑፉ እንዲህ በማለት ሐሳቡን ገልጧል። ሁሉም በሚችል አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ደግሞም በልጁ በጌታ ኢየሱስ ክርስቶስ ከዘመናት በፊት ከእርሱ በተወለደ እግዚአብሔር ቃል በእርሱ ሰማይ ሆነ በምድር ያለ ሁሉም ነገር በተፈጠረ ወደ ምድር በወረደ ሰው በሆነ መከራ በተቀበለና ከሙታን በተነሳ ወደ ሰማይ በወጣ
እንዲሁም በሕያዋንና በሙታን ሊፈርድ ከዚያ በሚመለስ እናምናለን። ደግሞም በመንፈስ ቅዱስ እናምናለን። በሥጋ ትንሣኤ፣ ሊመጣ ባለው ዓለም ሕይወት፣ በመንግሥተ ሰማያት እንዲሁም ከምድር ጫፍ እስከ ሌላኛው ጫፍ ድረስ በአንዲት ካቶሊካዊት ወይንም ኩሉዋዊት የእግዚአብሔር ቤተ ክርስቲያን እናምናለን። ይህ የአርዮስ ንግግር በጣም ኦርቶዶክሳዊ ወይንም ደግሞ ቀጥተኛ ይመስላል። ጌታ ኢየሱስ ክርስቶስን አርዮስ ቃል በቃል እግዚአብሔር ቃል ብሎ ይጠራዋል። ስለዚህ ጌታ ኢየሱስ ሲለውም እንዲያው ሌሎች ጌቶች ጌታ በተባሉበት አግባብ እንዳልሆነ ግልጽ ነው። አርዮስ ሁሉም ፍጥረት በእርሱ እንደተፈጠረ ያምናል። ትልቁ ችግር አርዮስ ኢየሱስ ከዘመናት በፊት ከአብ ተወለደ ሲል ምን እያለ ነው የሚለው ነው። ለእስክንድርያ ፓትርያርክ እስክንድር አርዮስ በጻፈው ምን እንደሚያምንና ምን እንደማያምን ባብራራበት ደብዳቤው እንደዚህ ይላል። ከአባቶቻችን የተማርነው እንዲሁም ከእርሱ ከብፁዕ አባታችን የተማርነው እምነታችን ይህ ነው። አንድ አምላክ ብቻውን ያልተወለደ፣ ብቻውን ዘላለማዊ፣ መጀመሪያ የሌለው፣ ብቻውን እውነተኛ፣ ብቻውን የማይሞት፣ ብቻውን ጥበበኛ፣ ብቻውን ቸር፣ ብቻውን ሉዓላዊ፣ የሁሉ ዳኛ፣ ገዢና ሰጪ፣ የማይቀያየርና የማይለዋወጥ፣ ጻድቅና ቸር፣ የሕግ አምላክና የነቢያት አምላክ እንዲሁም የአዲስ ኪዳን አምላክ እንዳለ እናውቃለን። ከዘመናትና ከጊዜያት በፊት አንድያ ልጁን ወለደ፣ በእርሱም ጊዜያትንና ሁሉንም ፍጥረት ፈጠረ። ዕብራውያን 1:2 ውልደቱም እውነተኛ ነው፣ ፈጽሞ ተምሳሌታዊ አይደለም። የማይቀያየርና የማይለወጥ ፍጹም የእግዚአብሔር ፍጥረት ሆኖ በራሱ ፈቃድ ስር እንዲኖር አደረገው። ነገር ግን ከሌሎች ፍጥረታት እንደ አንዱ አይደለም። እሱ እንደ ሌሎቹ የእግዚአብሔር ሥራዎች አልነበረም። እሱ ልክ እንደ ቫለንቲኖስ እንደተናገረው ከአብ እንደ ኃይል ፍሰት የወጣ አልነበረም። እሱ እንደ ማንቺኒያ አባባል የአብ ማንነት ትንሽ ቁራጭ አልነበረም። እሱ ልክ እንደ ሰባሊየስ እንዳስተማረው እግዚአብሔር እንደሚለዋወጥ አይነት ወደ ወልድነት የተቀየረ አብ አልነበረም። እሱ ልክ እንደ ሃይራካስ እንደሚለው ከሌላው የሚያበራ ችቦ ወይንም ደግሞ ማብራት በሁለት ክፍሎች የተከፈለ አልነበረም። እናም እርሱ አስቀድሞ የነበረ በኋላም ወልድ ለመሆን እንደገና የተፈጠረ ሰውም አልነበረም። ብፁዕ አባታችን ሆይ እናንተ በቤተ ክርስቲያን ጉባኤዎችና ሲኖዶስ ስብሰባዎች ሁሉ እነኚህን ትምህርቶች አውግዛቸዋል። ነገር ግን እኛ እንደምንል ከጊዜያት በፊትና ከዘመናት በፊት በእግዚአብሔር ፈቃድ ተፈጥሯል፣ ወደ ህልውናም መጥቷል። በአብም የሆነ በእርሱም የሚኖር የእግዚአብሔር ክብር ከአብ ዘንድ ነው። አርዮስ የእስክንድርያውን ፓትርያርክ እኛ የምናስተምረው ከእናንተ የተማርነውን ከአባቶቻችንም የተላለፈውን ትምህርት ነው፣ እናንተ ያወገዛችኋቸውን ኑፋቂያት ሁሉ እናወግዛለን ቢልም አርዮስ ኢየሱስ ከዘመናት በፊት ከአብ ተወለደ ሲል ኢየሱስ ያልነበረበት ጊዜ ነበርና የሆነ ወቅት ላይ አብ የፈጠረው እንደሆነ አድርጎ ነበር። ይህንን የአርዮስን የእምነት መግለጫ ደብዳቤ የእስክንድርያው ፓትርያርክ ሲያነቡ መልሳቸው አረ እኛ እንዲህ ያለ ነገር አላስተማርንም የሚል ነበር። አርዮስ ኢየሱስ ከጊዜ በፊት ተወለደ ብሎ ሲያበቃ ኢየሱስ ከአብ ጋር ይቀዳደማል ብሎ ከገዛ ራሱ ጋር የሚጣረስ ሐሳብ ያቀርባል። ጊዜ በሌለበት ዘመን በሌለበት በፊትና በኋላ የሚል መቀዳደም ከየት መጣ? ፓትርያርኩ በጣም ተቆጡ። ይህ ከአዋር የተላለፈ በቅዱሳት መጻሕፍት የተከተበ ቤተክርስቲያን የምታምንበት ትምህርት አይደለም። ይህ እንግዳ ትምህርት የአሌክሳንድሪያው ፓትርያርክ አርዮስን መናፍቅ ትምህርቱንም ኑፋቄ ብለው በ318 ዓመተ ምህረት አወገዙት። አርዮስ የእስክንድርያው ሊቀ ጳጳስ ለምን እንዳወገዙት ለባልንጀራው ለኒቆዲሚያው ዩሲበስ ሲጽፍ እንደዚህ አለ። ሊቀ ጳጳስ እስክንድር እጅግ አብዝቶ ጨቆኑናል። በሁሉም መንገድ እያጠቃንና እያሳደደን ነው። እርሱ በአደባባይ ከሚያስተምረው ሁልጊዜ አምላክ ነበረ፣ ሁልጊዜ ልጅ ነበረ፣ አብ በነበረበት ቅጽበት ወልድም እንዲሁ ነበረ፣ ወልድ ከአብ ጋር ያለ ያልተወለደ ሁልጊዜም ቢሆን ተወልዶ ያለ ጅማሬ የተወለደ እግዚአብሔር ከልጁ በህልውና ወይንም በጊዜ አስቀድሞ አልመጣም እና አምላክና ልጅ ሁልጊዜ ነበሩ፣ ወልድም ከእግዚአብሔር ዘንድ ይወጣል ብሎ በአደባባይ ከሚያስተምረው ትምህርቱ ጋር ስላልተስማማን አምላክ እንደሌላቸው ሰዎች ቆጥሮን ከከተማ አባረረን። ከአርዮስ ንግግር እንደምንረዳው የኢየሱስ አምላክ መሆን ወይንም አለመሆን ሳይሆን በእስክንድርያው ሊቀ ጳጳስ እስክንድርና በአርዮስ መሃል ያለው ክርክር ኢየሱስ ያለ ጅማሬ የመኖሩና ከአብ ጋር ፈጽሞ ያለ መቀዳደሙ ጉዳይ ነበር።
ሆኖም ግን የአርዮስ እሳቤ ትልቁ ችግር ከጊዜ በፊት ከአብ ተወለደ ብሎ ደምድሞ ሲያበቃ በእርሱና በአብ መካከል መቀዳደም አለ ብሎ ከጊዜ በፊት ጊዜ ከዘላለም በፊት ዘላለም ያለ ያስመስለዋል። ይህም ብቻ ሳይሆን አርዮስ ኢየሱስ ከአብ ጋር አንድ መለኮት ወይንም ደግሞ ከአብ ያልተለየ አንድ መለኮት መሆኑን ክዶ ሌላ አነስ ያለ የሚመለክ የሚሰገድለት እግዚአብሔር ቃል ተብሎ የሚጠራ በባህሪውና በመለኮትነቱ ከአብ የተለየ ሌላ አምላክ መፍጠሩ ነው። ሐዋርያት አንድ አምላክና አንድ ጌታ እንጂ ሁለት የተለያዩ አማልክትን አላስተማሩንም። የቤተ ክርስቲያን የቀድሞ ትምህርትም በአብና በወልድ መሃል የባህሪ መበላለጥ ወይንም የተለያየ መለኮትነት መኖሩን አላስተማረም። ለእስክንድርያው ሊቀ ጳጳስም የጎረበጣቸው ይህ ይመስለኛል። ኢየሱስ ከዘመናት በፊት ከአብ የተወለደ በግብሩ ተወላዲ ነው ብላ ቤተ ክርስቲያን ከቀድሞ ዘመን ጀምራ እንደምታምን የክርስቲያኖች ሆነ የአርዮሳውያን ምንጮች ይስማማሉ። ነገር ግን ቤተ ክርስቲያን ከዘመናት በፊት ከአብ ተወለደ ስትል ያለ ዘመን ከአብ ተወለደ እያለች ነው። ያለ ጊዜ ከአብ ተገኘ እያለች ነው። ዘመን በሌለበት ደግሞ መቀዳደም በፊትና በኋላ መሆን ፈጽሞ ሊኖር አይችልም። መቅደምና መከተል ያለው በሰዎችና እግዚአብሔር ከጊዜ በኋላ በጊዜው ስለፈጠራቸው ፍጡራን እንጂ ለእርሱ ለጊዜ አስገኝ ለሆነው ጊዜን ካለመኖር ወደ መኖር ላመጣው የመጀመሪያና የመጨረሻ ነኝ ለሚለው ለወልድ አይደለም። ሰላም ተወዳጆች፣ ቪዲዮውን ላይክ እና ሼር በማድረግ እንደጀመራችሁ ተስፋ አደርጋለሁ። ካላደረጋችሁ አሁኑኑ ላይክ ከዚያም የሼር በተኗን በመንካት ለወዳጆቻችሁ ማጋራት እንዳትረሱ። ለቻናላችን አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ መሰል መንፈሳዊ ቪዲዮዎችን ለማግኘት አሁኑኑ ሰብስክራይብ አድርጉ። አገልግሎታችንን በልግስናችሁ እየደገፋችሁ ያላችሁ ወንድሞችና እህቶች ምስጋናችን ከልብ ነው። ሌሎችም ዲስክሪፕሽን ላይ ያለውን አማራጭ በመጠቀም በአገር ውስጥ ሆነ ከሀገር ውጪ ሆናችሁ ቡና ልትጋብዙን ትችላላችሁ። አስቀድሜ እንዳልኳችሁ ክርክሩ በስላሴ ማመን ይገባናል ወይስ አይገባንም የሚል አልነበረም። አርዮስ ሆነ አርዮሳውያን ራሳቸውን በስላሴ የሚያምኑ አድርገው የሚያስቡ እንጂ እንደው እንደ ዛሬዎቹ ጆቫዎች በስላሴ ማመን ይገባልን የሚል ርዕስ አልነበራቸው። ርዕሳቸው የስላሴ ትምህርት ሳይሆን በስላሴ እናምናለን ብሎ በስላሴ አካላት ውስጥ መቀዳደም ወይንም በባህሪ መበላለጥ አለ ማለታቸው ነው። ይህን በመረጃ ለመደገፍ ያክል ኢዩሲበስ የተባለው የአርዮስ ወዳጅ የሆነ ጳጳስ ስለ ትምህርታቸው የተናገረውን እንመልከት። አብ ብቻውን የሚተካከለው የለም፣ ማንም አይመስለውም እና ማንም ከእርሱ ክብር ጋር ሊነጻጸር አይችልም። ወልድ የእግዚአብሔርን መሰረታዊ ባህሪ አይጋራም። እርሱ ከአብ ጋር እኩል አይደለም። እርሱ ከአብ ጋር በባህሪው አንድ አይደለም። ስላሴ አለ፣ ክብራቸው ግን አንድ አይነት አይደለም። ህልውናቸው አንዱ ከሌላው ጋር የሚቀላቀል አይደለም። አንደኛው ከሌላኛው ይልቅ ያለ ልክ እጅግ የከበረ ነው። ስለዚህ ወልድ ያልነበረ ነገር ግን በአብ ፈቃድ ወደ መሆን የመጣ እርሱ ብቻ የተወለደ እግዚአብሔርና ከእያንዳንዱ ነገር የተለየ ነው። በእርግጥ የትምህርት ከኛ የስላሴ ትምህርት ፈጽሞ የተለየ ከአንድ መለኮት ትምህርት ይልቅ ሶስት እርስ በርስ የሚበላለጡ የተለያዩ አማልክት ትምህርትን የሚያስተምር ነው። ነገር ግን በዚህ ዘመን እንደሚታሰበው የስላሴ ትምህርት በአራተኛው ክፍለ ዘመን ተፈብርኮ ያንን ተቃውሞ የተነሱ ሰዎች ሳይሆኑ በስላሴ ትምህርት ራሳቸውም እንደሚያምኑ የሚቆጥሩ ነገር ግን ጤናማ ባልሆነ መንገድ የሚያብራሩና የሚያስተምሩ ሰዎች መሆናቸውን ከነሱ መዛግብት ራሱ የስላሴ ትምህርት ይታመንበት የነበረ የቤተ ክርስቲያን አማድ መሆኑን እንገነዘባለን። አርዮስ ከእስክንድርያ ከተወከዘ በኋላ ወደ ፍልስጤምና አካባቢው ሸሸ። በሊባኖስ በነበሩ አብያተ ክርስቲያናት ከጓደኛው ከኢዩሲበስ ጋር በመሆን ከፍ ያለ ተጽዕኖ ማሳደር ቻሉ። በሁለቱ ወገኖች መካከል ያለው ክርክር እጅግ ከፍ ያለ ነበር። ቤተ ክርስቲያንን ወደ ሁለት ወደ መሰንጠቅ ልታመራ ሆነ። ለአዲሱ ክርስቲያን ንጉሠ ነገሥት ደግሞ ይህ ጉዳይ አሳሳቢ ነው። ስለዚህ ጉዳዩ እልባትና መፍትሄ እንዲያገኝ በሮም ንጉሠ ነገሥት ስር ያሉ አብያተ ክርስቲያናት ሊቃነ ጳጳሶቻቸውን ልከው እንዲመክሩና ጉዳዩን እንዲመለከቱ ጉባኤ ጠራ። አንዳንዶች ንጉሠ ነገሥት ቆስጠንጢኖስ የራሱን ትምህርት ለመጫን የጠራው ጉባኤ ነው የሚል ምልከታና ክስ ያቀርባሉ። እውነቱን ለመናገር ቆስጠንጢኖስ የክርክር ርዕሰ ጉዳዩ ራሱ በቅጡ አልገባውም ነበር። አርዮሳውያንና ክርስቲያኖች እየተከራከሩበት ያለውን ጉዳይ በወቅቱ የነበረ ከሰነ መለኮት የራቀ መደበኛ ሰው የሚረዳው አይነት አልነበረም። ምክንያቱም ሁለቱም ወገኖች ኢየሱስን ያመልካሉ፣
ሁለቱም ኢየሱስ ዘመን ከመቆጠሩ በፊት ከአብ ተወልዷል ይላሉ። ሁለቱም ኢየሱስን እግዚአብሔር ቃል ብለው ይጠራሉ። ሁለቱም በሥላሴ እናምናለን ይላሉ። ይህ ከውጪ ለሚመለከት ስነ መለኮት ላልዘለቀው ጦረኛ ንጉሥ ልዩነቱ ምን እንደሆነ ሊገባው አይችልም። ይህንን ከልክ በላይ ተመሳስሎ ነገር ግን ፈጽሞ የተለያየ ትምህርትና ሐሳብን የቆስጠንጢኖስ ሶቅራጥስ የተባለ የቤተ ክርስቲያን ታሪክ ጸሐፊ እንዲከትቦታል። ከዚህ አለመግባባት የተነሳ ሁለቱም ወገኖች ጠላቶችን እንደሚዋጉ ጻፉ። ምንም እንኳን ሁለቱም የእግዚአብሔር ልጅ የራሱ ሕልውና ያለው የተለየ አካል እንደሆነ ቢስማሙም ሁለቱም በሶስት አካል አንድ አምላክ እንዳለ ቢስማሙም እንኳን በሆነ እኔ ላብራራው በማልችለው ምክንያት እርስ በርሳቸው ሊስማሙ አልቻሉም። እናም በዚህ ምክንያት በቀላሉ እርስ በርስ በሰላም መኖር ተሳናቸው። አስቀድሜ እንዳልኩት ክርክሩ ሥላሴ አለ ወይስ የለም አይደለም። ኢየሱስ ይመለካል ወይስ አይመለክምም አይደለም። ክርክሩ ኢየሱስ በመለኮት ከአብ ጋር አንድ የሆነ ከአብ ፈጽሞ ያልተለየ ነው በሚሉ ክርስቲያኖችና ኢየሱስ በመለኮትነት ከአብ የተለየ ያነሰ ነው በሚሉ አርዮሳውያን መካከል ነው። አርዮሳውያን ሥላሴን እናምናለን የሚሉ ሥላሴን የሚያፋልሱ መናፍቃን እንጂ እንደ ዛሬዎቹ መናፍቃን የሥላሴ ትምህርት ከባቢሎናውያን የተኮረጀ ነው፣ የሥላሴ ትምህርት የሮም መንግሥት ቤተክርስቲያን ላይ ጫነው ነው የሚሉ ከእውቀት የራቁ ደናቁርት አልነበሩ። እነርሱ ኢየሱስ ከዘላለም በፊት ከአብ የተወለደ ነው የሚለውን ከነርሱ ቀድሞ የነበረውን የቤተ ክርስቲያን ትምህርት አምነው ተቀብለው ተወለደ ካልን መቀዳደም መኖር አለበት የሚል ሰብአዊ ፍልስፍናን በሥላሴ ትምህርት ላይ የጨመሩ ናቸው። የትምህርታቸው መመሳሰል ሥላሴን እናምናለን ባይነታቸው እንኳን ለአንድ ስነ መለኮት ላላጠና ጦረኛ ንጉሥ ይቅርና የቤተ ክርስቲያንን ታሪክ ለመጻፍ ለበቃው ለቆስጠንጢኖስ ሶቅራጥስ ራሱ አወዛጋቢ ነበር። ስለዚህ ንጉሥ ቆስጠንጢኖስ ምን እንደሚያጨቃጭቃችሁ አላቅም፣ አልገባኝም፣ ወደ ኒቅያ ኑና በትክክል የምታምኑበት ምን እንደሆነ ግልጥ አድርጉልኝ እያለ እንጂ አዲስን ሃይማኖት ክርስትና ላይ ለመጫን እየሞከረ አልነበረ። ሲቀጥል በኒቅያ የተሰበሰቡ አባቶች ከሰማዕትነት የተረፉ ስለ ወንጌል በሮም ንጉሠ ነገሥት አንዳንዶች እግራቸውን የተቆረጡ፣ አንዳንዶች አይናቸው ተጎለጎለባቸው፣ አንዳንዶች እጃቸው ተቆረጠባቸው፣ ብቻ ቄሳር ጌታ አይደለም ኢየሱስ ጌታ ነው እያሉ የመከራን ጽዋ ጭልጥ አድርገው የጠጡ አባቶች ኒቅያ ላይ ደርሰው የቄሳርን ሃይማኖት የሚቀበሉበት ምንም ምክንያት የላቸው። ይልቅ ከቄሳር የቀደመ የሥላሴ ትምህርት አላቸው። ሁለቱም ወገኖች እየተከራከሩ ያሉት በዚህ ትምህርት እናምናለን በሚል የጸና ስምምነት ላይ ነው። ስለዚህ በኒቅያ ጉባኤ የተወሰነ የሥላሴ ትምህርትም ቄሳር የጫነው የሮም ሃይማኖትም የለም። የኒቅያ ጉባኤ ከታሪክ ዕውቀት ነፃ የሆኑ ወይንም ደግሞ ከልብ ታሪክን ለመመርመር ልባቸውን ያደረደሩ የሃያኛው ክፍለ ዘመን ጆባዎች ወይንም ደግሞ ኦንሎጂስቶች እንደሚሉት አይነት አይደለም። ጉባኤው ተጠራ። ከተለያየ የሮም ስርወ መንግስት የተወጣጡ ከ250 እስከ 330 የሚጠጉ ሊቃነ ጳጳሳት ተገኝተዋል። አንዳንድ የታሪክ አዋቂዎች እንደሚሉት አርዮስ በጉባኤው አልተገኘም። የአርዮስ ወዳጅ የሆነው የኒቆዲሞው ኢዩስበስ ነው አርዮሳውያንን ወክሎ በጉባኤው ተገኘው። በእርግጥ ሌሎች አርዮሳውያንም አሉ። ነገር ግን አርዮስ በጉባኤው ተገኝቷል፣ ተከራክሯል። እንደውም ሳንታ ክሎዝ ራሱ ኢየሱስ ተፈጠረ ትላለህ እንዴ ብሎ በጥፊ ያጭሎታል። ለዚህ ይሁን ጆባዎች ገናን የማያከብሩት። ሳንታ ክሎዝ ይሄኛው ሳይሆን እውነተኛው የገና አባት ሴንት ኒኮላስ ወይንም ደግሞ ቅዱስ ኒኮላስ ማለት ነው። ቅዱስ ኒኮላስ የገና በዓል ሲደርስ ለልጆች እየዞረ ስጦታ ይሰጥ የነበረ እጅግ በጣም ተወዳጅ የቤተክርስቲያን አባት ነው። አሁን ያለው የሳንታ ክሎዝ አፈ ታሪክና ብሂልም የተገኘው ከዚህ የቤተክርስቲያን አባት ስምና በጎ ተግባር ነው። ጉባኤው ከእልህ አስጨራሽ ሙግት በኋላ ቤተክርስቲያን የምታምነው ታምን የነበረው መጽሐፍ ቅዱስ የሚለው ኢየሱስ ክርስቶስ ከዘላለም የነበረ እንጂ የተጀመረ አይደለም። ነቢዩ ሚልክያስ እንደተነበየው አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። ስለዚህ ኢየሱስ ከዘላለም ሕልው የሆነ እንጂ በአንድ ወቅት ወደ መኖር የመጣ አይደለም። ሲቀጥል ኢየሱስ ከአብ የተለየ ሌላ መለኮት ሳይሆን ራሱ አብ የሆነውን ያንን መለኮት ነው። እርሱ በመለኮት ከአብ ጋር አንድ ነው። ራሱ ኢየሱስ እኔና አብ አንድ ነን እንዳለ እንዲሁ አብና ወልድ ፈጽሞ አንድ ናቸው። አንድነታቸውም የመለኮት ነው። ስለዚህ የተለያዩ ሁለት ትልቅና ትንሽ መለኮቶች ሳይሆኑ አንድና ብቸኛ መለኮት ነበረ፣ አለ፣ ይኖራል ብላ ቤተክርስቲያን አወጀች። አብም አምላክ ነው፣
ነገር ግን አምላክነቱ ከወልድ የተለየ አይደለም። ወልድ አምላክ ነው። ነገር ግን ወልድ በአምላክነቱ ከአብ የተለየ ሁለተኛ ተብሎ የሚቆጠር ሌላ አምላክ አይደለም። በአምላክነቱ ከአብ ጋራ ለዘላለም አንድ ነው። የኒቅያ ጉባኤ አርዮስን አወገዘው። የሚከተለውንም የእምነት መግለጫ አወጣ። እኛ ሁሉም በሚችል ሰማይና ምድርን የሚታየውና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ደግሞም እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ከአምላክ በተገኘ አምላክ ከብርሃን በተገኘ ብርሃን ከእውነተኛ አምላክ በተገኘ እውነተኛ አምላክ በሕልውናው ከአብ ጋር አንድ የሆነ ሆሞኡሲዮስ በተፈጠረ ሳይሆን በተወለደ ሁሉ በእርሱ በሆነ ስለኛ ስለ ሰዎች ስለ ደህንነታችን ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ሥጋ ነስቶ ሰው በሆነ በጴንጤናዊ በጲላጦስ ዘመን ስለኛ በተሰቀለ መከራ በተቀበለ በሞተ በተቀበረም በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ከሙታን ተለይቶ በተነሳ ወደ ሰማይ በወጣ በአብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ዳግመኛ በክብር በሚመጣ ለመንግሥቱ ፍጻሜ በሌለው በአንድ ጌታ በኢየሱስ ክርስቶስ እናምናለን። እናም በመንፈስ ቅዱስ። ነገር ግን እሱ ያልነበረበት ጊዜ ነበረ እና ከመፈጠሩ በፊት አልነበረም እና ከምንም ተፈጠረ፣ ወይንም እሱ በሕልውናው ወይንም በባህሪው የተለየ ነው፣ ወይንም የእግዚአብሔር ልጅ ተፈጥሯል፣ ወይንም ተለዋዋጭ ነው፣ ወይንም ተቀያያሪ ነው የሚሉ በቅድስት ካቶሊካዊትና ሐዋርያዊት ቤተክርስቲያን ተወግዘዋል። አርዮስ ተወገዘ። ትምህርቱ ኑፋቄ ተብሎ ተቆጠረ። የአርዮስ ወዳጅ አርዮሳዊ ኢዩሴበስ በቀኖናው ላይ ተስማምቶ በሰነዱ ላይ የፈረመ ቢሆንም አርዮስ መወገዙን ግን አጥብቆ ተቃውሞ ነበር። ነገሮች በኒቅያ ጉባኤ ተቋጩ የሚመስላቸው ሰዎች አሉ። አርዮሳዊነት ግን በዚያ በቃ አልነበረም። የኒቆዲሚያው ኢዩሴበስ ተራ ሊቀ ጳጳስ አልነበረም። ከንጉሥ ኮንስታንቲኖስ ጋር እጅና ጓንት መሆን የቻለ ፖለቲካን ጠንቅቆ የሚያውቅ ፍልስፍናን በሚገባ ያጠና ቀለም የዘለቀው ሰው ነው። ኢዩሴበስ የኒቅያ እምነት መግለጫ ላይ ፈርሟል፣ በልቡ ሳይሆን በእጁ። ስለዚህ ይህንን የኒቅያ ጉባኤ ያለ የነበረ የቤተክርስቲያን ትምህርት ነው ያለውን የእምነት አቋም የሚቀለብስበት መላ ሲዘይድና ሲያበጃጅ ቆየ። የመጀመሪያው አደገኛ እርምጃው የኒቅያ ጉባኤ ኢየሱስ ከአብ ጋራ በሕልውናው አንድ ነው ወይንም ሆሞሲዮስ ያለውን ቃል ኢየሱስ ከአብ ጋራ በሕልውናው ተመሳሳይ ነው ወይንም ሆሚዮሲዮስ ብሎ የለወጠበት እርምጃ ነው። ቃላቱ በጣም ተመሳሳይ ከመሆናቸው የተነሳ ቆስጠንጢኖስንም አሳምኖታል። ኢዩሴበስ በኒቅያ ጉባኤ አፈር ከድሜ ያገቡትን አባቶች ከአገልግሎት ቦታቸው እንዲወገዙ ለማድረግ ትልቅ የሚባል የፖለቲካ ሥራ ለአርዮሳውያን መስራቱን አጠናክሮ ቀጠለ። አርዮስም የእምነት መግለጫዬ ያለውን ደብዳቤ ለንጉሡ ጻፈ። ንጉሠ ነገሥቱም ከኒቅያ ጉባኤ ከ4 ዓመት በኋላ አርዮስ ወደ ክህነቱ እንዲመለስ በእስክንድሪያ በእስክንድር እግር ስር ለተተካው ሊቀ ጳጳስ ለአትናቴዎስ ትእዛዝ ሰጠው። አትናቴዎስ የአርዮስን ምልከታ ድጋሚ ተመለከተ። አርዮስ ቃላትን እንጂ ሐሳቡን አልቀየረም። ስለ ኑፋቄውም ንስሐ አልገባም። አትናቴዎስ ከንጉሥ የመጣ ቀጥተኛ ትእዛዝ ቢሆንም እንኳን አርዮስን አታገለግልም ብሎ ከለከለው። አርዮሳውያን ግን ጠንካራ የሚባል ፖለቲካዊና ዲፕሎማሲያዊ የበላይነት እየያዙ መጡ። በ335 የኒቅያ ጉባኤ በተደረገ በ10ኛው ዓመት ሁለተኛውን የቤተክርስቲያን ዓለም አቀፋዊ ጉባኤ በታየር ጠሩ። ጉባኤው የተደገፈው በራሱ በንጉሥ ቆስጠንጢኖስ ሲሆን የኒቅያ አይነት መሆኑ ነው። ከ60 በላይ የምስራቅ ጳጳሳትን ያቀፈ ሲሆን የምዕራብ ጳጳሳት በጉባኤው አልተገኙም ነበር። ሆኖም ግን ጉባኤው ራሱን የኒቅያ አይነት ወይንም ደግሞ አቻ አድርጎ የቆጠረ አርዮሳውያን ደጋግሞ እኛም ጉባኤ አለን እያሉ ከኒቅያ ትይዩ የሚጠቅሱት ሊሆን ችሏል። ጉባኤውም አትናቴዎስን መናፍቅ ብሎ አወገዘ። አርዮሳውያኑ የሥነ መለኮት ሙግታቸው ጠንካራ ስላልነበረና በኒቅያ ጉባኤ ይህንን ስላስተዋሉ ምግባራዊ ክሶችን በኒቅያ አባቶች ላይ እየመሰረቱ በጠንካራ ፖለቲካዊ ደባና ተንኮል የቤተክርስቲያንን ሰፊ መዋቅር መቆጣጠር ቻሉ። የመጀመሪያው ክርስቲያን ንጉሥ ቆስጠንጢኖስ እንኳን በ337 ዓመተ ምህረት ሲሞት ከመሞቱ በፊት የተጠመቀው በአርዮሳዊው ጳጳስ በኢዩሴበስ ነበር። ኢዩሴበስ በቆስጠንጢንያ በ339 ሊቀ ጳጳስ ለመሆን በቃ። ከዚያም የቆጶዶቅያ ጎርጎርዮስ የተባለ አርዮሳዊ ጳጳስ በእስክንድርያ ሾሙ። በመዋቅር ደረጃ ምስራቃዊቷ ቤተክርስቲያን ሙሉ በሙሉ አርዮሳዊ ሆና ነበር ማለት ይቻላል። በዚህ ጊዜ ነበረ ታላቅ መከራና ስደት በኒቅያ ክርስቲያኖች ላይ ይደርስ የጀመረው።
አርዮሳውያን ያገኙትን ፖለቲካዊ አቅም ተጠቅመው ማሰር፣ ማንገላታት፣ ማሳደድ ጀመሩ። ብዙዎች ተገደሉ። አዎ ፕሮፓጋንዳው የሚለው ኒቂያውያን ከኒቂያ በኋላ አርዮሳውያንን ማስጨነቅ ጀመሩ ነው። ሆኖም ግን የመከራው ገፈት ቀማሽ የሆኑት ኒቂያውያን ሆኑ። በንጉሠ ነገሥቱ ምስራቃዊ ክፍል ኒቂያዊነት ኃጢአት ተደርጎ ተቆጠረ። መከራውና ስደቱ በረታ። መጽሐፍ ቅዱስ እንደሚል የክርስቶስ ቤተክርስቲያን የገሃነም ደጆች አይቋቋሟት። ሰማዕትነትና መከራ ለእርሷ እንግዳ ሆኖ አያውቅም። የገሃነምን ደጅ ሳትነድ ገሃነማውያንን ሳታስጨንቅ ውላ አድራም አታውቅም። አርዮሳውያን ከታይራ በኋላ አጋንንታዊ ትምህርታቸውን ለማጽናት ተከታታይ ጉባኤዎችን አድርገዋል። የታይራ ጉባኤ በ335 አትናቴዎስን ለመውገዝ ተጠራ። በ336 የቆስጥንጥንያ ጉባኤ አርዮስን ወደ መንበሩ ለመመለስ ተጠራ። የአንጾኪያ ጉባኤ ደግሞ ከ337 እስከ 341 የተደረገ እጅግ ብዙ የኒቂያ አይነት የእምነት መግለጫዎችን ያወጣ በሕልውናው ከአብ ጋር አንድ የሆነ ወይንም ደግሞ ሆሞሲዮስ የሚለውን ሐረግ ከአብ ጋር በሕልውናው ተመሳሳይ ወይንም ደግሞ ሆሚዮሲዮስ ብሎ በተደጋጋሚ የተካ ጉባኤ ነው። የሰርዲካ ጉባኤ በ343 የምስራቅ ጳጳሳት አትናቴዎስን ተቃውመው ያወገዙበት፣ ሆኖም ግን የሮም ወይም የምዕራቧ ቤተክርስቲያን ከፍ ያለ ድጋፍ ለአትናቴዎስ የሰጠችበት ነበር። የሰርሚየም የመጀመሪያው ጉባኤ በ351 ተደረገ። የሰርሚየም ሁለተኛው ጉባኤ በ357 ተደረገ። ይሄኛው ጉባኤ ደግሞ የኒቂያውን በሕልውናው ከአብ ጋር አንድ የሆነ ወይንም ሆሞሲዮስ የሚለውን ሐረግ ሆነ የአንጾኪያውን ከአብ ጋር በሕልውናው ተመሳሳይ ወይንም ደግሞ ሆሚዮሲዮስ የሚለውን ሐረግ ያወገዘ ጽንፍ የረገጠ አርዮሳዊነት ሲሆን እንደ መጽሐፍ ቅዱስ ከአብ ጋር የሚመሳሰል ወይንም ሆሞየን የሚል እንግዳ ሐረግ የጨመረ ነበር። ይህ ጉባኤ የሰርሚየሙ ስድብ የሚል ቅጽል መጠሪያም አለው። በ359 ሁለት ጉባኤያት ተደረጉ። ረሚን የምዕራብ ሲሆን ሴልሺያ ደግሞ በመስራቅ የተደረገ በምዕራቡና በመስራቁ መሃል እየሰፋ የመጣውን ልዩነት ለማጥበብና አንድነትን ለመፍጠር የተጠራ ነበር። ሆኖም ግን የጉባኤው ዕቅድ ሆሞያን ወይንም ደግሞ እንደ መጽሐፍ ቅዱስ ከአብ ጋር የሚመሳሰል የሚለውን የእምነት መግለጫ ለማጽናት የተጠራ ነበር። በንጉሥ ቆስጠንጢኖስ እግር የተተካው ቆስጠንጢን ሁለተኛ በቆስጠንጥንያ ይህንን የእምነት መግለጫ ለማጽናት ሌላ ጉባኤ በ360 ጠራ። አርዮሳውያን ከጀርባቸው ያለውን ፖለቲካዊ ድጋፍ በቤተክርስቲያን ያገኙትን መዋቅራዊ የበላይነት ተጠቅመው ኑፋቂያቸውን ለማስፋፋት ጉባኤያትን ደጋግመው ቢጠሩ አትናቴዎስ እንደዚህ ይላቸው ነበር። እንግዲህ ስለ እምነት ጉባኤያትን ጠይቁ እያሉ በከንቱ ይሮጣሉ። መለኮታዊው መጽሐፍ ከሁሉ በላይ በቂ ነውና። ነገር ግን በዚህ ነጥብ ላይ ጉባኤ አስፈላጊ ከሆነ የቤተ ክርስቲያን አባቶች ውሳኔዎች አሉ። የኒቂያ ኤጲስቆጶሳት ይህንን ጉዳይ ቸል አላሉምና፣ ነገር ግን አስተምሮቱን በትክክል አብራርተዋል። ቃላቸውን በቅንነት የሚያነብ ማንኛውም ሰው በመጽሐፍ ቅዱስ ውስጥ እንደተገለጠው በክርስቶስ ያለውን እውነተኛ እምነት ያስተውለዋል። አትናቴዎስ ትምክቱ የቤተ ክርስቲያን መዋቅር አሊያም የጉባኤያት ጋጋታ አልነበረም። የአትናቴዎስ ትምክትና አርዮሳውያንን ሰላም የነሳበት መሳሪያው መጽሐፍ ቅዱስ ነበር። ለዛሬ በዚህ እንቋጨው። በሚቀጥለው ሁለተኛውን ኢኩሜኒካል ጉባኤ ወይንም ደግሞ የቆስጥንጥንያን ጉባኤ እንዳስሳለን። ቪዲዮ ጠቃሚ እንደነበር አስባለሁ። በቸር ሰንብቱ።